ገብቶልን በጣም ትልቅ ሰው ነው። በጣም የተከበረ ሰው ነው። ማህበረሰብን የሚመራ ሰው ነው። ቃል ገብቶልን ቃሉን ክዷል። አላህ ከግራ ከቀኝ ባልተጠበቀ ባልታሰበ አይነት ሁኔታ አላህ እስከ የውመል ቂያማ ድረስ አላህ ፈተና ይስጥ። አላህ ፈተና ይስጥ። ትልቅ ሰው ነው። ቃል ገብተህ ህዝብን ዋሽተህ ህዝብን አፈናቅለህ አንተ የሞቀ ጎጆ እየተኛ ያንተ ልጆች እየተማሩ የኛ ልጆች ሜዳ ላይ ቀርቶ አላህ ፈተናውን ይጣልብህ። አላህ ፈተናውን ይስጥ። አሜን ብቻ በሉ። ይሄ ወንድሞቼ በእውነት ቤትና እናት ያጣ ሰው ብቻ ነው ህመሙን የሚያውቀው። ሌላ ማንም ሰው ሊያውቀው አይችልም። ህመሙ ምንድነው ተብሎ ለሰው ልጅ ተነግሮ የሚያልቅ አይደለም። ለሰው ልጅ ተነግሮ የሚያልቅ አይደለም። እኔ የእናንተ እርዳታ የሚያስፈልገኝ ገንዘብ አይደለም። ገንዘብ ከናንተ አልፈልግም። እኔ ወጣት ነኝ፣ ተሸክሜ እበላለሁ፣ ድንጋይ ፈልጬ እበላለሁ። ግን ይሄን ነገር ማድረግ የማይችሉ አዛውንቶች፣ ይሄን ነገር ማድረግ የማይችሉ ብዙ ሰዎች መንገድ ዳር ጠፍተዋል። በጣም ብዙ ሰዎች መረጃ ሳይኖረን አንድን ነገር እናወራ። በመረጃና በማስረጃ ነው የምንነጋገረው። ስንት አባወራ እንደነበረ በቂ መረጃ አለን ቦታው ላይ። ስንት አባወራ ቤትን ሰጥተው ሌላውን ገደል እንዳስገቡት በቂ መረጃ አለ። የወሰደው ራሱ ማስረጃ ነው፣ ያጣው ራሱ ማስረጃ ነው። ይሄን ሁሉ ነገር ሲሰሩልን ህዝብና መንግስት እንዳይግባባ ነበር ስራ የሰሩት። በሰሞኑ ይሁን የቆየ ይሁን አላውቅም የህዝብ ተወካዮች ምክር ቤት ጥሩ የሆነ ሐሳብ አንስተዋል። እኔ ምንም አይነት ካሳ አልፈልግም፣ ምንም አይነት የገንዘብ ካሳ አልፈልግም። እኔ የምፈልገው ካሳ ቢኖር ቤትና ቤቴን ብቻ ነው። ቤትና ቤቴን ብቻ ነው። የገንዘብ ካሳው ምናልባትም የገንዘብ ካሳ ይኖረዋል ብላችሁ ስለተናገራችሁ አለው ብዬ አስባለሁ። የገንዘቡ ካሳ ለፌደራል መንግስት እንዲተላለፍልኝ እፈልጋለሁ። ምክንያቱም ለምን እንደው ታውቃላችሁ? የሀገሬን እድገትና የሀገሬን ብልጽግና ስለመፈልግ ማለት ነው። ልክ ቢሮ ውስጥ እንደተቀመጡት ሆዳሞች ሳልሆን ማለት ነው። የአፍ ብልጽግና የሚያውቁ የምላስ እድገትን የሚያውቁ ሳይሆን እንደዚህ ነው። ካለን ነገር ላይ ሼር የምናደርግ ሰዎች ነው። ካለን ነገር ላይ በጉልበት ሁሉ ሼር የምናደርግ ሰዎች ነው። ውድ ኢትዮጵያውያን እህት ወንድሞቼ አረዘምኩባችሁ፣ በጣም ይቅርታ። ብቻ ውስጤ ስለቆሰለ ነው። 3 አመት ከአንድ ወር ሆነ ቤቴን ካጣሁ። ምንም አይነት ምላሽ ሳላገኝ፣ ምንም አይነት አቤት የሚለኝ አካል ሳላገኝ 3 አመት አለሁ። አመሰግናለሁ። ውድ ኢትዮጵያውያን እህት ወንድሞቼ ሼር አድርጉና ለክቡር ጠቅላይ ሚኒስትራችን አብይ አህመድ አሊ አድርሱልኝ።